ከሆሳዕና ማምሻ እስከ ትንሣኤ ድረስ ያሉት 7 ቀናት ሕማማት ይባላሉ በቤተ ክርስቲያን ሥርዓት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንኳን ለሕማማት ሳምንት ለቅዱሱ ሳምንት በሰላም አደረሳችሁ። ይህንን የቅዱስ ሳምንት ትርጓሜዎች፣ ትምህርቶች በዚህ ሳምንት መስራት ያለብንና የሌለብን እያንዳንዱን ነገር ወደ እናንተ የምናደርስ ይሆናል። አባቶች ያስተማሩትን ትምህርት በዚህ ሳምንት ማድረግ የሌለብንን ማድረግ ያለብንን በተለይ ደግሞ ከቤተ ክርስቲያን ሥርዓት አኳያ ምን ማድረግ አለብን የሚለውን ሙሉ ትምህርት ይዘንላችሁ መጥተናል። በዚህ ሳምንት ያሉት የሕማማት ጊዜ ትርጉሙ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ሳምንት ምን አደረገ የሚለውን የቤተ ክርስቲያናችን እንቁ የሆነው ተራኪያችን ተራኪ ዘላለም ኃይሉ በሚገባ ተርኮልና ስለዚህ መጀመሪያ ይሄንን ላሰማችሁ። ከሆሳዕና ማምሻ እስከ ትንሣኤ ድረስ ያሉት 7 ቀናት ሕማማት ይባላሉ በቤተ ክርስቲያን ሥርዓት። በእነዚህ 7 ቀናት የጌታችን የመድኃኒታችን የኢየሱስ ክርስቶስ የሕማሙና የሞቱ ነገር ስለ ሰው ልጆች የተቀበለው መከራ ይነገራል። አዳም ከፈጣሪው ተጣልቶ የኖረውን የጨለማና የመከራ ዘመን በማስታወስ መንበረ ታቦቱ በጥቁር ልብስ ይሸፈናል። ካህናቱም ጥቋቁር ልብስ ይለብሳሉ። ከጠዋት እስከ ማታ እየተጾመ ይሰገዳል። ጌታችን ኢየሱስ ክርስቶስን ለመያዝ የአይሁድ ምክር እስከ ዕለተ ሮብ ድረስ ይታወሳል። አቤቱ ሞትህንና ትንሣኤህን እንናገራለን። በመጀመሪያ ቃል ነበር። ነባቤ መለኮት ቅዱስ ዮሐንስ እንደነገረን ያ ቃል ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። የሰውን ጠባያተ ነፍስና ሥጋን በረቂቅ ባሕሪው ተዋሃደ። በዘመነ ሥጋዌ በምድር ተገለጸ። የተስፋው ቃል ሲቀርብ የዘመኑ ፍጻሜ ሲሆን መለኮት የተዋሃደ ሥጋ በምድር ተመላለሰ። የጠፋውን በግ ሊፈልግ ወደ ምድር የመጣ ቃል ኢየሱስ ክርስቶስ በማኅፀነ ማርያም አደረ። ሕፃናትን የሚፈጥር እርሱ ሳይወሰን በማኅፀን ተወሰነ። አምላክ ሲሆን ሰው ሆነ። እሳተ መለኮት ሲሆን ተወለደ፣ አደገ። በጌጥና በክብር አይደለም፣ በጥበብና በሞገስ አደገ። በመለኮቱ መወሰን ሳይኖርበት በሥጋ ተወሰነ። የማይመረመር ሰማያዊ እርሱ ሥጋን ተዋሃደ፣ በምድር ተገለጠ፣ የማይታየው ታየ። በኀጢአት ወድቆ የነበረ የቀድሞውን ሰው አዳምን ዳግመኛ ያከብረው ዘንድ ጌታችን ኢየሱስ ክርስቶስ ፍጹም ሥጋና ነፍስን ተዋሃደ። ከኀጢአት ንጹሕ ሲሆን ባሪያው ያጠምቀው ዘንድ ራሱን አዘነበለ። ነቢዩ ሚክያስ በትንቢቱ እንደነገረን ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኀጢአታችንንም በባሕሩ ጥልቅ ይጥለዋል እንዳለ። ጠላት ዲያብሎስ በዮርዳኖስ ወንዝ የቀበረውን የአዳምን የበደል ደብዳቤ ያጠፋ ዘንድ ተጠመቀ። ለሕዝቡ ሁሉ የምሥራቹን ወንጌል አስተማረ። ለሞቱትም ሕይወትን አደላቸው፣ የተራቡትንም መገባቸው፣ የታመሙትን ሰዎች በሐሳቡ አዳናቸው። 12 ደቀ መዛሙርት መርጦ ከእርሱ ጋር ይከተሉ ዘንድ ጠራቸው። ዓለምን ጥለው ተከተሉት። የሚከተለው ሕዝብ በረከተ። ወደ ተራራ ወጥቶ በመቅደስ ላይ ሆኖ ዕለት ዕለት ያስተምራቸው ነበር። ሕዝቡ ሁሉ ይሰሙት ዘንድ ማልደው ወደ መቅደስ ይመጡ ነበር። ሕዝቡ ሁሉ እርሱን መከተሉ ሕይወት የሆነው ቃል ሰብሯቸው ከእግሩ ስር መንበርከካቸው ታምራትና ድንቅ ሥራው በረከት ረዴቱ ግርማውና ደም ግባቱ ለቅናት የተነሱትን የአይሁድ መምህራንንና የካህናት አለቆችን አስቆጣ። ራሱን የእግዚአብሔር ልጅ አድርጓል። በደዌ ሥጋ የተያዙትን በሰንበት ፈውሷል። ዘመናት የፈጀባቸውን መቅደስ አፍርሱት በሦስተኛው ቀን አስነሣዋለሁ ብሏል ብለው ይህ ሰው ሞት ይገባዋል አሉና የሞት ድግስ ደገሱ። አፍርሱት ያላቸው ቤተ መቅደስ ሰውነቱን ነበር። እነርሱ ግን 48 ዓመት ስለፈጀባቸው ስለ ዘሩባቤል ቤተ መቅደስ መፍረስ መስሏቸው ይህንን በደል ነው ብለው ከሰሱት።
እንደሰማችሁት እንግዲህ የሰኞው ዕለት የሕማማት ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆሳዕና ማግስት እስከ ትንሣኤ ዋዜማ ያለው እጅግ የተቀደሰና የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ የሚታሰብበት ሳምንት ነው። ያው እያንዳንዱ ሳምንት ስያሜ ያለው ብያችኋለሁ። እያንዳንዱ ሰኞ፣ ማክሰኞ፣ ረቡዕ እያሉ እያንዳንዱ ዕለታቶች ስያሜ ያላቸው ከሰኞ እስከ ቅዳሜ ያሉት ዕለት። ስለዚህ ሰኞ ማለት ምን ማለት ነው የሚለውን እንዳዳመጣችሁት፣ ሰኞ ማለት መርገመ በለስ ወይም ደግሞ መጥባህ ይባላል። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ሲወጣ ተርቦ በለስን ተመልክቷት ነበር። ነገር ግን ቅጠል እንጂ ፍሬ የላትም በለሷ፣ ለዘላለሙ ፍሬ አይገኝብሽ ብሎ ረግሟታል። ይህም ምሳሌው ምንድነው ቢባል በለስ የሰው ልጅ ወይም የአዳም ምሳሌ ናት። ቅጠል ብቻ መያዟ ደግሞ የውጭ ስነ ስርዓት ወይም ግብዝነት እንጂ ውስጣዊ ፍሬ ምግባር የሌለው ሰው ያሳያል። በለስ መድረቋ የዲያብሎስ መንግስት መሻሩንና የሰው ልጅ ከኃጢአት መርገም መላቀቁን ያመለክታል ማለት ነው። ዕለት ዕለት በቤተ መቅደስ በፊታቸው ሳለ ያልያዙት ጊዜው ሲደርስ እርሱ ራሱ ተሰቅሎ ወደሚሞትበት ሄደ። ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው ብሎ እንደነገራቸው ወደ ኢየሩሳሌም ገባ። ንጉሥ ያለ ኢየሩሳሌም ሊሞት አይገባውምና። ሁለተኛው ደግሞ ዕለት ማክሰኞ ነው። ማክሰኞ ደግሞ የጥያቄ ዕለት ይባላል። በዚህ ዕለት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ሲያስተምር ፈሪሳውያንና ሰዱቃ በዚህ ዕለት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ሲያስተምር ፈሪሳውያንና ሰዱቃውያን እነዚህም በምን ስልጣን ታደርጋለህ ብለው ጠይቀውት ነበረ። እነሱ እንግዲህ በዛ ሰዓት ከፍተኛ ወይም ደግሞ ከባድ ጥያቄ ጠየቅን ብሎ አስበው ነበር። ኢየሱስ ክርስቶስ ግን ጥበብ በተሞላበት መልኩ በጥበብ ይመልስላቸው ነበር ማለት ነው። እንግዲህ ምሳሌውም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ስለ ዓለም ፍጻሜና ስለ ዳግም ምጽአት በሰፊው አስተምሯል። እኛም ይህንን ተመልክተን ወይም ደግሞ ይህም እኛ ሁል ጊዜ ተዘጋጅተን እንድንጠብቅ የሚያስገነዝብ ነው ማለት ነው። ወደ ቀጣዩ ወደ ረቡዕ እንሄዳለን። ከ12ቱ ሐዋርያት አንዱ ያስቆሮቱ ሰው ይሁዳ ወደ ካህናት አለቆች ሄዶ ኢየሱስን አስይዝላችኋለሁ፣ ለእኔ ግን ምን ትሰጡኛላችሁ ብሎ ጠየቃቸው። ደስ ብሏቸው 30 ብር ሊሰጡት ተዋዋሉ። ይሁዳ ከዚያን ጊዜ ጀምሮ የሚያስይዝበትን ምቹ ጊዜ ይፈልግ ነበር። ጌታችን ኢየሱስ ክርስቶስ ከአልዓዛር ቤት ወጥቶ እንዳስለመደ ሊጸልይ ወደ ደብረ ዘይት ሄደ። በእርሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ከአልዓዛር ቤት ወደ ጌቴሴማኒ ሄደ። ደቀ መዛሙርቱም ደግሞ ተከተሉት። ከኢየሩሳሌም በቄድሮን ወንዝ ማዶ በደብረ ዘይት ግርጌ ያለ የአትክልት ስፍራ ነው ጌቴሴማኒ። እንደሰማችሁት ነው እንግዲህ ረቡዕ ዕለት ደግሞ የምክር ዕለት ይባላል፣ ወይም ደግሞ የምክር ቀን በመባል ይታወቃል። የአይሁድ ካህናትና ጻፎች ጌታን እንዴት መያዝ እንደሚችሉ የመከሩበት ዕለት ነው። ይሁዳም በ30 ብር አሳልፎ ለመስጠት የተስማማበት በዚሁ ቀን ነበረ። ያው የእንባ ዕለት በመባል ይታወቃል። በሌላ አባባል ማርያም መግደላዊት ባለሽቶዋ ማርያም ማለት ነው። እጅግ ውድ የሆነ ሽቶ በጌታችን ራስ ላይ አፍስሳ በእንባዋ እግሩን ያጠበችበት ቀን በመሆኑ የንጽህናና የፍቅር ምሳሌ ተደርጎም ይወሰዳል ማለት ነው። የቀጣዩ ሐሙስ ቀን ምንድነው የሚለውን ደግሞ ቀጥታ ላሰማችሁ። የድንጋይ ውርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ አባት ሆይ ይቺ ጽዋ ወይንም ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው። ወደ እርሱ መቅረብ የማይቻለውን ከእርሱ የራቀ ሰይጣንን በጥበቡ አቅርቦ ያስረው ዘንድ እርሱ መላልሶ ጸለየ። በቸርነቱ የሞትን ፍርሃት ከኛ ያርቅ ዘንድ ጸለየ። ጌታችን ኢየሱስ ክርስቶስ ወደ ደቀ መዛሙርቱ ሲመለስ ተኝተው አገኛቸው። ወደ ፈተና እንዳይገቡ ተግተው እንዲጸልዩ እየነገራቸው ሳለ ወዲያው ይሁዳ የሚመራቸው የችቦ የጭራሮና የፋና መብራት የያዙ የሮማ ወታደሮች፣ የአይሁድ ካህናት አለቆች ጌቴሴማኒ ደረሱ። ከደቀ መዛሙርቱ ጋር ሁልጊዜ ቆይታ እንደሚያደርግበት ያንን ቦታ የሚያውቀው ይሁዳ ብቻ ነበር። አይሁድን እየመራ ስለ 30 ብር ብሎ አመጣቸው። አይሁድና የካህናት አለቆች ከፋሲካ በዓል በፊት ፈጥነው ይዘው እንዲገሉት ፈልገዋል። በሌላ በኩል በበዓል እርሱን በመግደላቸው ሕዝቡ እንዳያውክም ፈርተዋል። በ30 ብር ጌታችን ኢየሱስ ክርስቶስን አሳልፎ ሊሰጥ የተዋዋለ ይሁዳ የምስመው እርሱ ነው ብሎ
አስቀድሞ ምልክት እንዲሆናቸው ነግሯቸዋል። የጭፍሮቹ ብዛት፣ የወታደሮቹ ኃይል፣ የካህናት አለቆች ዛቻና ማስፈራሪያ ያችን የጸሎት ስፍራ ጌቴሴማኒን ወረራት። ማንን ትፈልጋላችሁ አላቸው በሚያስደነግጥ ቃሉ፣ በሚያንጸባርቅ የፊቱ ጸዳል። የናዝሬቱን ሰው ኢየሱስን አሉት። ከፊት የቆሙት አይሁድና የካህናት አለቆች። እኔ ነኝ አላቸው ያ የሚያስፈራ ግርማ ያለው ድምፅ። የፊቱ ብርሃን፣ ግርማው፣ አስደንጋጭ ቃሉ ጸንተው እንዲቆሙ አላደረጋቸውም፣ ወደ ኋላቸው ጣላቸው። እየወደቁ ተነሱ። የወደቁትን የሚያነሳ አምላክ አነሳቸውና ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን አሉ። ደግሞ እኔ ነኝ፣ እኔን ግን ተዋቸው አለ፣ ወደ ደቀ መዛሙርቱ እያመለከተ። በዚህ ሰዓት ይሁዳ ጀሩልሃል ብሎ ሳመው። ይሁዳ ለአይሁድ ምልክት መስጠቱ ነበር። ወዳጅ ያለው ኢየሱስ ክርስቶስ፣ በቀል የሌለበት ትሑት ጌታ ጠላቱን ወዳጅ ያለው። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። አጥብቃችሁ ያዙ፣ እሰሩት፣ ከእንግዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ሺህ አለቃና ጭፍሮች የአይሁድም ሎላት ሆነው በሰንሰለት አጥብቀው አሰሩት። ጴጥሮስ ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኩስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን ግን አልመታውም። በጌታችን ዕውቀት የማትሰማ ቀኝ ጆሮውን ቆረጠው። ጌታ ግን ጴጥሮስን ሾተልህን ወደ አፎቱ መልስ አለው። ሰይፍ የሚያነሱ በሰይፍ ይጠፋሉ። ጌታችን ኢየሱስ ክርስቶስ የማልኮስን ጆሮ አዳንለት። ዕለት ዕለት በቤተ መቅደስ እያስተማረ ሲኖር አልያዙትም። ጊዜው ሲደርስ ሾተልና ገመድ ይዘው ሊገሉት መጡ። የጌታን በሰንሰለት መታሰር ያዩ ደቀ መዛሙርቱ ጥለውት ሸሹ። ሁላችሁ በዚህ ሌሊት ትክዱኛላችሁ እንዳላቸው የወታደሮቹን ዱላ፣ የአይሁድን ዛቻ ፍራቻ ሁሉም ጥለውት ሸሹ። ሐሙስ ማታ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙ ከሚታሰብበት ቀናት አንዱ ሐሙስ ጸሎተ ሐሙስ ይባላል። በተለያየ አጠራርም ይጠራል። አረንጓዴው ሐሙስ፣ የነጻነት ሐሙስ፣ ትእዛዘ ሐሙስ፣ ምሴተ ሐሙስ። ይህ ቀን ጌታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ከእነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት ዕለት ነው። ጸሎተ ሐሙስ በኪሩቤል ትካሻ ጸንቶ የሚኖር አምላክ ከደቀ መዛሙርቱ ጋር በመሶብ ዙሪያ እራት ለመብላት አብሯቸው ተቀመጠ እያለች ቤተ ክርስቲያን ትዘምራለች። በዚህ ዕለት በምስጢር በከበረች በሥርዓት ባጌጠች ቤተ ክርስቲያን ጌታችንን ለማስታወስ ቄሱ ውሃውን በብረት አድርጎ በጌታ አምሳል የምእመናንን እግር ያጥባል። እንደሰማችሁት ሐሙስ ዕለት ደግሞ ጸሎተ ሐሙስ በመባል ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጨረሻ ጊዜ ከደቀ መዛሙርቱ ጋር ራት የበላበትና ምስጢረ ቁርባንን የመሰረተበት ዕለት ነው። ምሳሌውም እንግዲህ አንደኛው ሕጽበተ እግር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ማጠቡ ትሕትናን ሲያስተምር ነው። ሁለተኛ ደግሞ ምስጢረ ቁርባንን በዚያ ዕለት መስርቶልና ስጋውንና ደሙን በመስጠት የዘላለም ሕይወት ማግኛ መንገዶችን አሳይቶናል። የነጻነት ሐሙስን በመባል ይታወቃል። የሰው ልጅ ከዳቢሎስ ባርነት ነፃ መውጣቱ የሚታወጅበት ዕለት ነው ማለት ነው። ወደ ቀጣዩ ወደ ዓርብ እንሄዳለን ማለት ነው። ከጸሎተ ሐሙስ በበነጋው የስቅለቱ መታሰቢያ ዕለት ነው። በዚህ ዕለት የጌታችን ሕማምና ሞቱን የሚናገሩ መጻሕፍት ይነበባሉ፣ መዝሙራት ይዘመራሉ። ሕዝቡ ሁሉ የጌታን ሕማምና ሞት እያሰቡ ክርስቶስ ለእኛ ያደረገውን መከራ እየተዘከረ ይሰገዳል። ዕለተ ዓርብ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ ድህነት ሲል በጎልጎታ መስቀል ላይ ተሰቅሎ የሞተበት ዕለት ነው። ምሳሌውም እንግዲህ አዳም በበላው ዕፀ በለስ ምክንያት የመጣውን የሞት ፍርድ ጌታ በመስቀል ላይ በከፈለው መስዋዕትነት ደምስሶታል። ተፈጸመ በማለትም የሰው ልጅ የመዳን ሥራ መጠናቀቁን አብስሯል። ከዚህ ላይ ማንሳት የሚፈልገው ጥያቄ 13ቱ ሕማማተ መስቀል የሚባሉት እነማን ናቸው? እስኪ በኮሜንት ሴክሽን ላይ አስቀምጡልኝ። ቅዳሜ ደግሞ ወይም ቀዳሚ ሰንበት ደግሞ ቅዳም ስዑር በመባል ይታወቃል። ስዑር ማለት የተሻረች ማለት ነው። የተሻረች የተባለችበት ምክንያትም በዓመቱ ውስጥ ብቸኛዋ ጾም ያለባት ቅዳሜ በመሆኗ ነው። ጌታችን በስጋው በመቃብር ሲያርፍ በነፍሱ ግን ወደ ሲኦል ወርዶ የታሰሩትን ነፍሳት ነፃ ያወጣበት ዕለት ነው።
ምሳሌውም እንግዲህ ጌታችን በመቃብሩ ማረፉ አዳም ከውድቀት በኋላ ያገኘውን የዘላለም ረፍት ያሳያል። በዚህ ዕለት የትንሣኤው ብርሃን መቃረቡን ለማብሰር ገብረ ሰላም በመስቀሉ እየተባለ ቄጠማ ይታደላል ማለት ነው። ሁላችሁም እንደምታውቁት ነው። ስለዚህ ሁላችንም ይህንን ሳምንት በፍቅር በትህትና በሰላም እንድንጾም እግዚአብሔር አምላክ ይርዳን። መልካም የሕማማት ሳምንት